እናት አባትሽ አልተቀበሉትም ነገሩን ማለት ነው። እና እናት አባትሽ ረግጠሽ ብትይዚ ኖ እየተባልሽ አንቺ ግን ይሆናል ብለሽ ከሄድሽ እዛም ሄደሽ ጥሩ ነገር አይገጥምሽም። ከዛም ባለፈ ደግሞ ልጃችንን እዚህ ሆነሽ ነው እኔም አስፈልገዋለሁ አንቺም ታስፈልጊዋለሽ። ስለዚህ እኔና አንቺ ተለያይተን እንኳን ቢሆን ለልጃችን ግን እናስፈልጋለን። ስለዚህ እዛም ሄድሽን እኔ አልወደድኩትም እና ይህንን ሀሳብ እንድትሰርዚ እፈልጋለሁኝ። ከዛ ባለፈ ደግሞ እዚህ ያለሽን ቆይታሽን ይበቃሻል ብዬ አስባለሁ። ከፋሚሊሽ ጋር ያለው ነገር ወደ ቤትሽ መመለስ ትችያለሽ። ወደ ቤትሽ መመለስ ትችያለሽ ስልሽ እኔ እዛ ቤት ልኖር ሳይሆን አብረን እንኖርበት የነበረውን ቤት እኔ ላይ መውጣት ትችላለሁኝ። አንቺ ግን እዛ ከልጃችን ጋር መሆን ትችያለሽ እና ልጄንም በፈለጉ ሰዓት መጥቼ ማየት እንኳን ብፈልግ እዛ ቦታ እዛ ቤት ላይ መሆንሽ ነው የተሻለ ነው ብዬ የማስበው ማለት ነው። ይሄ ደግሞ የሚሆነው አሁን ያሰብሽውን ሀሳብ ስታስቀሪው ነው ወደ ውጭ ሄዳለሁ ያልሽውን ነገር ማለት ነው። ስለዚህ ሩታ ይሻላል ብዬ የማስበው ለልጃችንም ጤንነት ለልጃችንም ደህንነት ሁለታችንም ብንኖር ነው። ስለዚህ ይህንን ሀሳብ እንዴት ታይዋለሽ? ከዛ ባለፈ ደግሞ ክራይ ቤት ውስጥ እኔ አልቆይም ክራይ ቤት ውስጥ አልኖርም ደግሞ ብለሽ የምታስቢ ከሆነ ያው የገዛ ነው ቤት አለን እሱን በቅርቡ መጨረስ ትችላለሁኝ። ወደዛም መግባት ትችላለሽ። ወይንም ደግሞ አዲስ ሌላ አፓርታማ ወይ ሪል ስቴት መግዛት እንችላለን። እዛ ላይ መኖር ትችላለሽ ማለት ነው። ስለዚህ ወደ ሌላ ሀገር ከምትሄጂ እዚህ የተሻለ ነገር አለ። እዚህ ሆነሽ መስራት፣ እዚህ ሆነሽ መለወጥ፣ እዚህ ሆነሽ ራስሽን ማለት ትችላለሽ፣ አብሊት ማለት ትችላለሽ። እና ይህን ሀሳብ እንዴት ታየዋለሽ? ሀሳብና እንደግና ያመጣዋለሽ ማለት ነው። በመጀመሪያ ደረጃ ማለት ነው እኔ እናትና አባቴ ቤት ማንም ሰለቸሽኝ አላለኝም። ኖርማል ነው። እግዚአብሔር ይመስገን ደግሞ በሰላም ነው እየኖርኩኝ ያለሁት። ሲቀጥል ደግሞ ይሄ ሀሳብ አዲስ አይደለም። ከዚህ በፊት አውርተንበታል። የግድ ሚዲያ ላይ ያልወጣ ነው አይ ነው። ግን ደግሞ የግድ ሚዲያ ላይ ወጥተን አውርተን መግባባት እንችላለን ካልከኝ ደግሞ አውርተንበት ነበረ። አይ ቲንክ ካስታወስክ ማለት ፕሮሰሱን ምናምን የፍቹን ፕሮሰስን ጨርስ በዚህ ጉዳይ ላይ ተነጋግረን ጨርሰን ነበረ እና አይ ነው ቤት እመለሳለሁ ብዬ አስቤ ነበር። አንተም እንደማትኖር ተነጋግረን ነበረ። እኔ ደግሞ ይህንን ሀሳብ አሁን ላይ ትቼዋለሁ። ምንም አይነት ነገር አልፈልግም አሁን ላይ። ምክንያቱም ፕሮሰሴ ወደ ውጭ የሚሄዱበት ፕሮሰስ ኦልሬዲ ጥሩ ደረጃ ላይ ስለሆነ ያለው ሩታ አንደኛ ማንም ደስተኛ አልሆነም። እኔም ደስተኛ ሳልሆን አዝኜብሽ ነው የምትሄጂው፣ ቤተሰብሽም እንደዛው። ያ ከሚሆን ግን ደግሞ ሩታ እሺ አንዴ ክርክራችንን እንተውና ማለት ነው። እየተከራከርኩሽ አይደለም ሩታ እኮ ማለት አንተ የምትፈልገው ነገር በሙሉ እስክታወራ ድረስ አስጨርሻለሁ። እኔንም አስጨርሰኝ እና አይኑ ማንም አልተቀበለም፣ ማንም ደስ አላለውም ምናምን። እኔ ግን ከአሁን በኋላ ሰው ደስ እንዲለው ማደርገው አንዳች ነገር የለም በህይወቴ ውስጥ። አንዳች እንትና ደስ አላለውም፣ እንትና ደስ ብሎታል። ስለዚህ እኔ ህይወቴ እዚህ ነው መቀጠል ያለበት እና ሰላሜንም በዚህ አይነት መንገድ ነው ማጣት ያለብን ብዬ ማስቀጥለው ምንም አይነት ነገር አይኖርም ከዚህ በኋላ ማለት ነው። እና ሲቀጥል ደግሞ ያው እኔ እዚህ መሆኔ መቆየቴ ምናምን ወይ ደግሞ ወደዛ መሄዴ ሌላ ሀገር መቀየሬ አንተን እንዲያስደስትህ አልጠብቅም። እውነቱን ስነግርህ አንተን ፈቃድ አልጠብቅም። ምክንያቱም አሁን እኔ ለየቅል ነው የእናንተ ነገር። እኔ የራሴን ላይፍ ነው የምኖረው፣ አንተም የራስህን ላይፍ ነው የምኖረው። ደግሞ በመሀላችን ደግሞ ልጅ አለ ሩታ እኮ ከኔ ከመሄድ ጋር እኮ አይገናኘውም ይሄ ነገር እኮ። ልጁን ሰተሽ ነው የምትሄጂው? እንደዛ መሆን አይችልም። ምክንያቱም ታውቋለህ ሁሉንም ነገር እኮ። ስለዚህ ልጅን ደግሞ ሰተሽን ማትሄጂ ከሆነ ቢያንስ ራሱን እስኪያውቅ ድረስ እዚህ መሆን አለብሽ ሩታ። ልጃችን ራሱን እስኪያውቅ ድረስ ማለት ነው። 3 ዓመት የሚሆን 4 ዓመት የሚሆን 5 ዓመት የሚሆን በቃ በደንብ ራሱን እስኪያውቅ ድረስ እዚህ መሆን ደግሞ 5 ዓመትም ልጃችን በራሱ የመወሰን አቅም የለውም። ህግ ነው የሚወስንለት ምናምን እና ህግ ደግሞ የሚወስነው ከኔ ጋር እንዲሆን ነው እስከ 5 ዓመት ድረስ ገባ። ስለዚህ ይሄንን ነገር ደግሞ እኔ ልጄ ራሱን እስከሚያውቅ ድረስ እና ወይም ደግሞ ህግ እስከሚወስንልኝ ምናምን ብዬ
የራሴን ላይፍ ኦርደሩ ማዛባት አልፈልግም። አሁን ላይ ገባ ማለት ከዚህ በኋላ የምሰራቸው ነገሮች ቁጭ ብዬ ጊዜ ማቃጠል አልፈልግም። ደግሞ ራሴ ላይ ፎከስ አድርጌ ብዙ ነገሮች ላይ መስራት ስለምፈልግ ነው እና እዚህ ቁጭ ብዬ ልጄ ራሱን እስከሚያውቅ ብዬ ብዙ ራሴን መጉዳት አይኖርብኝም። ምክንያቱም ብዙ ሰዎች ከኔ ህይወት ሊወጡ ፈቃደኛ አይደሉም። ኢቨን ብዙ ነገሮችን አስቤ ነበረ ከዚህ በፊት በተነጋገርነው ነገር ማለት ያው ህግ ፊት ብዙ ነገሮችን ተነጋግረን አንተ እንደምትወጣና እኔ እዛ ቤት ውስጥ እንደምኖር ማይረብሸኝ ምናምን ብዙ ነገሮችን ተነጋግረን ነበረ። ግን እንዳየሁት ከሆነ አይደለም እዛ ቤት ሄጄ እዚህ ሞኝ ሰላሜን አላገኘሁም። እሱን ችግር የለውም። እኔ እንደማረብሽሽ ቃል እገባልሻለሁ። እኔ ልጄን ነው መጥቼ የማየው። አንቺን የምረብሽበት ምንም አይነት ምክንያት አይኖረኝም። ምናልባት ይሄ ነገር እያሰጋሽ ከሆነ ብቻህን አይደለም፣ በጣም በዙሪያ ብዙ ሰዎች፣ ማንም ሰው ያለ እኔ ፍቃድ ወይንም ያለ እኔ እንትን አንቺ ሊረብሽሽ አይችልም። ማንም ሰው ማለት ነው። እስከዛሬ ድረስ አንተ ፈቅደላቸው ነበር የረበሹ ማለት ነው? ኖ ሩታ፣ እንደዛ እያልኩሽ አይደለም። ከዚህ በኋላ ግን አንቺ ጋር ማንም አይደርስም ነው እያልኩሽ ያለሁት። እኔ አሁን ይኸውልህ አንተ ፈቀድክም አልፈቀድክም ያንተን ፍቃድ ከመጠበቅ እነሱ አልፈዋል፣ አፈንግጠዋል ማናቸውም እና ያንተን ፍቃድ አይጠብቁም። እሱ ማንም እንደማይረብሽ ከፈለግሽ ቤት ገብተሽ አይተሽው የምትረበሽ ከሆነ መውጣት ትችላለሽ። ሩታ ብዬ ድጋሚ ሌላ እድል ሌላ ቻንስ ላቃጥል። ከዚህ በፊት እኮ እንደዚህ ብዬ ቻንሴን አቃጥዬ ህይወቴን እንደዚህ አይነት ነገር ውስጥ የከተትኩበት ነገር በጣም ይጸጽተኛል። ብዙ ጊዜ መታመን የማይችሉ ሰዎችን እያመንኩኝ በጣም ህይወቴን በብዙ መንገድ ራሴን ጎድቻለሁ። ስለዚህ አሁንም ይህንን ነገር እንደዚህ እናድርግ እንደዛ እናድርግ እኔ ምንም በቃ ትቼዋለሁ። ሁሉንም ነገር ወደዛም ቤት አልመለስም። እናንተን ያነጋገረንም ያከራከረንም ህግ ፊትም ቀርበን ስለ በቃ ብዙ ነገር ብቻ አውርተናል አይደለ? በእኔም በአንተም ስም ያለ ንብረት አለ ምናምን ሰው ይሄ ነገር በቃ እኔ እልህ ውስጥ ተጋብቼ ለምን ብዬ ለማን ብዬ ምናምን ብዬ የጀመርኳቸው ፕሮሰሶች ነበሩ። ሁሉንም ነገር ትቼ ነው መሄድ የምፈልገው። ምንም ነገር አልፈልግም። ገባኛል ሩታ። አሁን እንደምታስቢው እኔ ማስቸግርሽ መስሎሽ ወይ ዙሪያ ላይ ያሉ ሰዎች የሚያስቸግሩሽ መስሎሽ ከሆነ የምትሄጂው እሱ እንደማይሆን ቃል እገባልሻለሁ። እኔ ደግሞ እንደዛ ብቻ ሳይሆን የሆነ አዲስ ኢንቫይሮንመንት መልመድ እፈልጋለሁ። በቃኝ፣ እኔ እዚህ መቆየት አልፈልግም። የራሴ ነው። ሁሉም ሰው አዝኖብሽ ብትሄጂ እኮ አንቺም ተጎጂ ነሽ። ማንም ያዝንብኝ? ሁሉም ሰው አዝኖብሻል። በመሄድሽ ደስተኛ አይደለም አይደል? ኦኬ፣ እስከዛሬ ድረስ ሲደረግ በነበረው ነገር ማንም ደስተኛ ነበር ማለት ነው? እኔ በማድረገው ነገር ሰው የሚያዝ ነው? አሁንም ነው ወደ ውጭ ሀገር ችግር የለውም። እናት አባቴን ከልባቸው ይቅር ብለውኝ እንዲመርቁኝ አድርጋለሁኝ። በቃ እነሱ ደስተኛ ከሆኑ ከመረቁኝ፣ በሰላም ከወጣሁኝ ምንም አልሆንም፣ እግዚአብሔር ይመስገን። ከዛ በተረፈ ፈጣሪ ይጨመርበታል፣ ኖርማል ይሆናል ሁሉም ነገር ማለት ነው። እኔ ደግሞ እግዚአብሔር ይመስገን ምንም አይነት ነገር አያቀተኝም ከዚህ በኋላ። ምክንያቱም ብዙ ነገር የሚያስፈልግሽ ነገር ምንም የሚጎልብሽ ነገር የለም። እኔ ምንም ጎሎብኝ አሁንም ምንም አልጎደለብኝም እኮ ማለት የሆነ የጎደላት ነገር አለ ብለህ ታስባለህ? እንደዛ ይሰማሃል? እንደዛ እያልኩኝ አይደለም፣ ግን ደግሞ የራስሽ ላይ በራስሽ ጠንቅቀህ ታውቀኛለህ። ምንም ነገር ማድረግ ከፈለኩኝ ለማድረግ የሆነ ሌትና ቀን እንደ በቃ ፎከስ አድርጌ መስራት እንደምፈልግ ታውቃለህ አይደለ? በቃ የሆነ ነገር ማድረግ ከፈለኩ ማሳካት ከፈለኩኝ ምንም ጊዜ አይፈጅብኝም። የሆነ ነገር ላይ በቃ ጊዜ መስጠት ነው የሚጠበቅብኝ። ስለዚህ አሁንም ቢሆን ይሄንን ነገር ለማድረግ እኔ ወደ ኋላ አላለም። ምንም ነገር ማድረግ እችላለሁ። እገዛህንም እርዳታህንም ምንም ነገር አያስፈልገኝም። በቃ ለልጅ ስታስፈልገው ለአንቺ እንኳን ምናልባት እርዳታ ላይ ያስፈልግ ይችላል። ልጄ ግን እኔ ያስፈልገዋለሁ። ገባሽ? ልጄ ያለባት እንዲያድግ አልፈልግም። የኔን ፍቅር ማግኘት አለበት። ስለዚህ ሩታ አንቺ ብቻ ራስሽን እንደ እናት ብቻ አድርገሽ አትቁጠሪ። ገባሽ? የፈለገ ነገር